ውድ የቢቱ ተከታታዮቼ እንዴት ናችሁ? ሁሉ ሰላም? በእኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ዩቲዩብን ሰብስክራይብ፣ ሼር፣ ኮሜንት እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። እንደዚሁም አዲስ የምትመጡ የደወል ምልክቱን እየተጫናችሁ ቤተሰብ መሆን ትችላላችሁ ማለት ነው። እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። እንግዲህ ይቅርታ ያው ብርድ ስለሆነ ነው እንደዚህ ያደረኩት ማለት ነው። እና ዛሬ ደግሞ ሜሴንጀር ላይ ሆነ ኢሞ ላይ ብዙ ሰዎች የጠየቃችሁኝን ጥያቄ ለመመለስ ነው። ብዙ ጊዜ ጠጉርሽ ምንድን ነው የምትጠቀሚው? እንደዚሁም ጠጉርሽ በጣም ጥቁር ነው እና ምን እየተቀባሽ ብዙ ትጠይቁኛላችሁ ማለት ነው። እና ዛሬ ግን እኔ የምጠቀማቸውን ነገሮች ለእናንተ ለማሳየት ነው እና ከጠጉሬን ከመታጠቤ በፊት የምቀባቸው ነገሮች አሉ። ከታጠብኩም በኋላ የምቀባቸው። ጠጉሬ ደግሞ እንደዚህ የሆነው ቆርጬው ነው። የቆረጥኩበት የራሴ ምክንያት አለኝ። ለዛ ነው እኔ ሁሌ አመት ከሞላ በኋላ እቆርጠዋለሁ ጫፍ ጫፉን። ግን አሁን በጣም ጎድቼዋለሁ። ምንም ማድረግ አይቻል። ግን ያው ስላላበጠርኩት ነው። እንግዲህ አበጥሬ ያሳያችኋለሁ። እኔ የምቀባው ይሄ ነው። ደግሞ የምታጠብበት ሻምፑ ይሄ ነው። እንደዚሁም ለሚያሳክካችሁ ፎርፎር ምናምን ካለባችሁ ይሄን አይነት መጠቀም ትችላላችሁ ማለት ነው። እኔ ይሄንን እጠቀማለሁ። ምክንያቱም አንዳንድ ጊዜ ፎርፎር ምናምን ካለባችሁ እንጂ ከሌለባችሁ አትጠቀሙ ማለት ነው። እኔ የለብኝም፣ ግን የሆነ አንዳንድ ቀን ጠጉሬን ወይ 8 ቀን 15 ቀን ካከረምኩት ስራ በዝቶብኝ የሆነ እንደማሳክክልኛል ይሄ እጠቀማለሁ ማለት ነው። ከዛም በስተቀር እኔ ከታጠብኩኝ በኋላ በፍጹም ቢደክመኝም ጠጉሬን ሳልሰራ ምናምን አልተኛም። ወይ ቁጥጥር ወይ ወደኋላ ሰራዋለሁ። ምክንያቱም ጠጉራችን ከታጠብን በኋላ ቁጥጥርም ሆነ በ2 ወይም በ3 ብንሰራ አሪፍ ነው። ምክንያቱም ስናበጥረው አንደኛ እንትን ይልብናል፣ ይበጣጠስብናል። ማለት ጠዋትም ማታም ስናበጥረው ይረግፋልም ይበጣጠስብናልም። ነገር ግን እኛ ከታጠብን በኋላ ብንሰራው አሪፍ ባይ ነኝ። እኔ ግን ሁሌ እሰራዋለሁ። ምክንያቱም ካልሰራሁት ጠጉሬ እንትን የሚያክለው እና ቅባት ግን እንደኔ የሚያበዛ የለም። በጣም ቅባት የሚያበዛው እና እኔ ጠጉሬን ከታጠብኩ በኋላ እንትን የማደርገው እሰራዋለሁ ቀጥታ። ግን ሰራ አላድርም። አሁን አሳያችኋለሁ እኔ እንዴት እንደምሰራ ቁጥጥር። ወይ ካሜራ እያየሁ እኮ አልችልበትም እናንተ። እና ቢያንስ በቃ ጠጉራችን ተታጠብን በኋላ ብንሰራው አሪፍ አይነኝ። እኔ 4 ቦታ ነው የምከፍለው። እናንተ 2 ቦታም እንደፈለጋችሁ ማድረግ ትችላላችሁ። እኔ እንግዲህ እንደዚህ አድርጌ 2 ቦታ ከፍዬዋለሁ። አሁን ቀጥታ ወደ ቁጥጥር ስራ ገባለሁ ማለት ነው። ሰራዋለሁ ማለት ነው። እናንተም በጣም ሞክሩት፣ አሪፍ ነው። ምክንያቱም በየቀኑ ሲነጋም ሲበጣም ስናበጥረው ጠጉራችን ይረግፋል፣ ይበጣጠሳል። ባለችን ሰዓት ራሱ ከታጠብን በኋላ ባናሳድረው ባይነኝ እኔ ማለት ነው። እንደማንም ቢደክመን እንኳን ጠጉራችን ብንንከባከበው አሪፍ ነው ትላላችሁ ማለት ነው። እና እንደዛ ተንከባከቡት ጠጉራችሁን። እና ደግሞ ስትቆርጡ እንደኔ እንዳትጎዱት እሺ። የበር በጣም ነው የጎዳሁት። ማርያም ጠጉሬን አልታወቀኝም እንጂ እሱ ቆርጠው በጣም ጎድቼዋለሁ። እንግዲህ ምንም ማድረግ አልችልም።
ሲያገጥ ይመላለጣል የሚባለው እንደዛ። ቤት ውስጥ ታልባ፣ እንቁላል፣ ሙዝ፣ ሩዝ ማርያምን እንደዚህ እያደረጋችሁ ብትጠቀሙት ፀጉራችሁ ለውጥ የሌለው ነገር የለም። ኦልሬዲ ጊዜው ሊረዝም ይችላል፣ ምን ሊረዝም ይችላል። እኔ ቆይ ፎቶ ላይ አስቀምጥላችኋለሁ። የዛሬ 2 ዓመት እና የዛሬ 3 ዓመት የዛሬ ዓመት ልዩነቱን ማየት ትችላላችሁ ማለት ነው። ምክንያቱም አንዳንድ ጊዜ ፀጉራችን ተፈጥሮ ነው እንላለን፣ ግን ተፈጥሮ ቢሆን ታልተንከባከብ ነው ምንም ፋይዳ የለም። እና ፀጉራችን ባለን ጊዜ ራሳችንና ፀጉራችን ብንንከባከብ አሪፍ ባይ ነኝ። ኦልሬዲ ከመዳም ስራ ጋር አይመቸንም፣ ባይመቸንም እንትን ማለት አለብን። ባለን አቅም ብን እና እንደዚህ እየሰራሁት ነው። ረጅም ነው እኮ ፀጉሬ፣ ግን ያው ሲያቀብጠኝ ትንሽ ቆረጥ አደረኩት እንጂ አሪፍ ነው። እና ደግሞ ፀጉራችሁ ስትቆርጡ እራሱን ቀስ ብላችሁ ምናምን ቁረጡት። ብትቆርጡት ያድጋል። ጫፍጫፉ ሁሌ መቁረጥ ጥሩ ነው። ቢያንስ እኔ እንኳን በአመት ነው የምቆርጠው፣ ግን አሁን ይበልጥ ወደ አረኩት መሰለኝ። እንግዲህ ምንም ማድረግ አይቻልም፣ አንዴ ተፈጥሮ ነው። ስለዚህ እሱ ሆነ ድረስ ምንም ማለት አይደለ። መታገስ ነው እንግዲህ። መልሶ እዛው ይደርሳል። ይኸኛውን ጨርሻለሁ እንደምታዩት እና አሁን ወደዚህኛው ዞራለሁ ማለት ነው። በጣም ይቅርታ። አይ ሹራቡ ደግሞ ወደ ላይ ሽብሽብ ይላል። እንደ ምን ቦርጭ እንዳለ ያስደረገኝ ነው። ሆሆ እንደ ምን ነካክተው አታወርደኝ። ካሜራ ላይ ነክተው ቶንት ሹራብ መቼም ሰው ጠጉር ሳይሆን እና አሁን ደግሞ ይሄንን እንደዚህ ይከፍለዋለሁ። እና እንደዚህ ያደረጋችሁ እናንተ በፈለጋችሁ አይነት መስራት ትችላላችሁ ማለት ነው። እሺ ጓደኞቼ አሁን እየጨረስኩኝ ነው እና እኔ 4 ቦታ ከአንድ ጎን 2 አንድ ጎን 2 4 ቦታ ብቻ ነው የከፈልኩት። ምክንያቱም ስናበጥር ይረዳናል ማለት ነው። እውነቴን እምላችሁ ለውጥ ታገኙበታላችሁ። እንደዚህ ያደረጋችሁ ፀጉራችሁን ሰሩት ያድጋል ማለት ነው። ምክንያቱም አሁን ታጥበን ስናስይዘው ምናምን ደግሞ እንደገና ስናበጥረው ለዛ ነው ፀጉራችን የሚረግፍብን ማለት ነው። እና እንደዚህ ተንከባከቡት። አሁን እንደዚህ ማስያዝ እና እንደዚህ ሆነልኛል። እንደምትወዱት ተስፋ አለኝ። እንግዲህ አሁን እንደዚህ ሆነልኛል። እናንተ እንደዚህ እንደፈለጋችሁ ማስያዝ ትችላላችሁ ማለት ነው። ቪዲዮን ስለተከታተላችሁኝ ከልብ አመሰግናለሁ ማለት ነው። በሌላ ቪዲዮ እስከምንገናኝ ደህና ሁኑ። እወዳችኋለሁ። ያው ሰብስክራይብ፣ ኮሜንት እያደረጋችሁ አበረታቱ ማለት ነው። ሼር እያደረጋችሁ ሀገራችን ሰላም ያድርግልን። በሌላ ቪዲዮ እስከምንገናኝ ባይ። እወዳችኋለሁ።